ተደርጓል። ይህ ውሸት ሳይሆን ይሄ ብዙ ሰዎች ሁላችን ምናልባት አንዳንድ ሚዲያዎች የሚያዩት ጉዳይ ስለሆነ ማለት ነው እና ይሄ በኦሮሞ ፎቢያነት የሚሰራ የፖለቲካ አካሄድ የት ያደርሳችኋል? ሌላው ምናልባት 2 ደቂቃ ስላላችሁ ቶሎ ለመናገር ሞክራለሁ። ኤርሚያስ አዲስ አበባ ባንተው አገላለጽ አዲስ አበባ በነበርክበት ጊዜ አሁን አዲስ አበባ አይደለህም። ባንተ አገላለጽ ብዙ ጊዜ እንዲያው ኦቦሌን ጮባቲ የምትከሰው በትውልድ አይደለም ይላሉ ብለህ ነው። በትውልድ አይደለም የምትል ከሆነ በነዋሪነት ነው አዲስ አበባነት ካልክ አዲስ አበባ በነበርክበት ጊዜ እና የነበረከት ስምዖን የወያኔ አገልጋይ በነበርክበት ጊዜ ይሄ ልዩ ጥቅም ተጽፎ ነበር ሕገ መንግስቱ ውስጥ። ያን ጊዜ የስልጣን ጉዳይ ሆኖብህ ነው። እሱም ብቻ ሳይሆን ስታፈናቅል፣ ስታስገድል፣ ስታሳስርና ስታሳፍን የነበረበትን ጊዜ ይቅርታ አልጠየቅም። አሁን የህዝብ ተቆርቋሪ የሆነ እዚህ ትታያለህ እና ይሄ ልዩ ጥቅም እንዴት አሜሪካ ከመጣ በኋላ ታየ? ሌላው ኢሳት ውስጥ በነበርክበት ጊዜ ሀሳቡን ሊጨርስ ወደ 200 ሰዎች በአንተ ትዕዛዝና በእናንተ ውይይት ምክንያት ጅቡቲ ውስጥ ተገለዋል። ፌክ ቪዲዮ አሰርታችሁ ማለት ነው። ፌክ ቪዲዮ የኦሮምኛ ድምፅ አስገብታችሁ ከካሜሩን ወይ ከሌላ አፍሪካ ሀገር የመጣ ምስል ላይ አስገብታችሁ ኢሳት ላይ ባሰራችሁ ለዚህ ጉዳይ ተጠያቂነት ምን ያህል ነው? ምን ያህል ትሰጣለህ? ሌላው ጉዳይ አሁንም ቅርብ ጊዜ ከቀናት በፊት አሜሪካ በባላደራ ስም መንገድ ላይ ወጥተህ አንድን ህዝብ ሲግኒፊካንት ማይኖሪቲ ብላችሁ በባላደራ ስያሜ የሰጣችሁትን የኦሮሞ ህዝብ ጋር ላይ ያለ ስታሰጥም ነበር። አንተው ፊት ለፊት ቆመን አለ ቪዲዮ አለ። እነዚህ የዛሬ ንግግር ምሳሌዎች በሙሉ Absher. Let's go. Alf.